ሰላም ውድ የብላክ ቦክስ ሚዲያ ተከታታዮች፣ ዛሬ ጂሜል በቀላሉ እንዴት መክፈት እንደምንችል የምናይ ይሆናል። ጂሜል ብዙ አይነት ጥቅሞች ይሰጣሉ። ለምሳሌ ከስልካችን መጀመር እንችላለን። መጀመሪያ ስልካችን ስኪዩሪቲ ወይንም ደግሞ ስልካችን ላይ የምንፈልጋቸውን ፋይሎች ለማስቀመጥ ከፕሌይ ስቶር አፕሊኬሽኖችን ዳውንሎድ ለማድረግ ኢሜል ለመጻጻፍ እንዲሁም ደግሞ ለብዙ የዌብሳይት ስራዎች በአጠቃላይ ለብዙ ነገር የምጠቀምበትን ኢሜል ወይንም ደግሞ ጂሜል በቀላሉ እንዴት መክፈት እንደምንችል ሙሉ ለሙሉ የማሳያችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ የተለያዩ ቴክኖሎጂካል የሆኑ መረጃዎችን በቀላሉ ይደርሳችኋል። ስራ